እና ከልስና ጋር ከመጀመሪያ የሩዙና የቅርንፉዱን ውሃ እንደዚህ እየከፈላችሁ ሱሩ ሱሩን እንደዚህ የምታደርጉት ማለት ነው። ሱሩ ሱሩን ማለት ነው። እንደዚህ እያደረጋችሁ እንደዚህ እየከፈላችሁ። ሰላም ሰላም፣ ውድና የተከበራችሁ የሰብ መክሰብ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እና የዛሬ ቪዲዮአችን ምን ይመስላል? ለፀጉራችሁ አላድግ ብሎ ተስፋ ቆርጣችሁ ለተዋችሁት የሚሆን ውህድ ነው ማለት ነው። በየቀኑ የምትጠቀሙት በጣም ቀላል፣ ሽታ የሌለው፣ ጉዳት የሌለው በጣም ጠቃሚ የሆነ ውህድ ይዤላችሁ መጥቻለሁ ማለት ነው። አሰራሩን እስከ መጨረሻ አብራችሁን ቆዩ፣ አብረን እንሰራለን። ምክንያቱ ቆርጣችሁ ካያችሁት ምንም ላይገባችሁ ይችላል። እስከ መጨረሻ ተከታተሉት ማለት ነው። ቪዲዮቹ አብረን እንሰራለን። እንደምታዩት እዚህ ጋር ሩዝ አለኝ ማለት ነው። 2 ማንካ ሩዝና ቅርንፉድ ማለት ነው። ሩዝና ቅርንፉዱን አጥበናል ማለት ነው። ምክንያቱ ካላጠባችሁ የራሱን አፈር ቆሻሻ ምናምን ስለሚኖረው ለፎረፎር ነው፣ ለፎረፎር ጥቃት ያደርሳቸዋል ማለት ነው። አሁን እንደምታዩት ሩዝና ቅርንፉዱን በደንብ አድርገን አጥበን በእሳት ላይ ደግሞ 5 ደቂቃ እስከ 4 እስከ 5 ደቂቃ ላይ እናንተከትከዋለን ማለት ነው። እንደምታዩት ተንተክትኮልናል ማለት ነው። በቃ በቂ ነው። አንዴ ከተንተከተከ በቂ ነው ማለት ነው። ይሄን ነጭ ከላይ ላይ ወጣው ደግሞ እንደዚህ በመንካ ላይ አንስታችሁ ጣሉት ማለት ነው። እንደምታዩት እንደዚህ ቀዝቅዘዋል ማለት ነው። ከቀዘቀዘልኝ በኋላ እንደዚህ አይነት እቃ ላይ ነው የማደርገው። እናንተ ደግሞ ኢዛዝ ካላችሁ ኢዛዝ ላይ አድርጉት። እኔ ደግሞ ይሄን ያለኝ እዚህ ውስጥ ከትቼ እስከ 5 ቀን ድረስ መጠቀም ትችላላችሁ ማለት ነው። ከነ ሩዙ ነው የምትጨምሩት። ግን ይኸው እቃችን ላይ አድርገናል ማለት ነው። ለ24 ሰዓት ያህል እንደዚህ ደግሞ ተዘፍዝፎ ይቆያል ማለት ነው። እንደዚህ ከነ ሩዙ ነው የምትጨምሩት ብያቸዋለሁ። ከዛ በኋላ ለ24 ሰዓት ያህል አቆይታችሁ ፀጉሬ ላይ ሳደርገው ደግሞ አብረን እናያለን ማለት ነው። እየተጠቀምኩ አሳያችኋለሁ። 24 ሰዓት በኋላ እንደዚህ ሆነልናል ማለት ነው። እንደዚህ ሆነዋል። አሁን ደግሞ ከዚህ እንደዚህ አይነት ወይም ደግሞ ሌላ አይነት ካላችሁ እኔ ይሄ ነው ያለኝ። በደንብ አጥቤዋለሁ። ይሄ የዶክተር ምናምን እንዳትሉ በደንብ አድርጌ አጥቤ ነው እዚህ ጋር ጨምሬ ነው የምጠቀመው ማለት ነው። በደንብ አድርጋችሁ አጥባችሁ ነው መጠቀም ያለባችሁ። ሌላ የፀጉር ጨርሳችሁ የምትጠቀሙበትን ካላችሁ ደግሞ የፀጉርን ላይ አድርጋችሁ መጠቀም ትችላላችሁ። እኔ ደግሞ እዚህ ላይ አድርጌ እጠቀማለሁ ማለት ነው። እንደምታዩት እንደዛ አድርገን ፀጉራችንን ለሁለት ከፍዬዋለሁ ማለት ነው። አሁን ደግሞ ይሄንን የሩዙና የቅርንፉዱን ውሃ እንደዚህ እየከፈላችሁ ሱሩ ሱሩን እንደዚህ የምታደርጉት ማለት ነው። ትረሰሩሽላት ሱሩ ሱሩን ማለት ነው። እንደዚህ እያደረጋችሁ እንደዚህ እየከፈላችሁ ማለት ነው። እንደዚህ እየከፈላችሁ እንደዚህ እያደረጋችሁ ሱሩ ሱሩን በደንብ ማሳጅ እያደረጋችሁ እንደዛ አድርጋችሁ ለሁለት ቦታ መስራት ትችላላችሁ ማለት ነው። መጀመሪያ ሁሉም ቦታ አዳርሳችሁ ማሳጅ ካደረጋችሁ በኋላ እንደዚህ ለሁለት ቦታም ለሶስት ቦታም ያለ መስራት ትችላላችሁ። እንደዛ አድርጋችሁ ጠዋት ተቀብታችሁ ማታ መታጠብ ትችላላችሁ። ያለ መታጠብም ይቻላል ማለት ነው። ምክንያቱም ምንም ጉዳት የለውም። ቅርንፉድና ሩዝ ነው። ምንም ጉዳት የለውም። ሽታ የለውም። የቅርንፉድን ጥቅም ደግሞ ባትታጠቡት ይጨምራል ማለት ነው። ከተታጠባችሁ ምንም ጥቅሙ ያን ያህል አይኖረውም ማለት ነው። እና እንደዛ አድርጋችሁ ተጠቀሙ። በጣም ምርጥ ነው። ያው እኔ ገና ጀማሪ ስለሆንኩት በእርግጥ ላታምኑ ያኔ በእርግጥ እርግጠኛ ሆናችሁ ላትጠቀሙ ትችላላችሁ። ግን እኔ ከትላልቆች ሚዲያ ሰርች አድርጌ አይቼ ተመራምሬ በደንብ አድርጌ ጠቃሚ መሆኑን አውቄ ነው ለእናንተን እያመጣሁት ያለሁት። ምክንያቱ ደግሞ ለራሴን እየተጠቀምኩት ነው ለእናንተም እያሳየኋቸው ያለው ማለት ነው። ስለዚህ አብረን ፀጉራችንን እናሳድግ፣ ራሳችንን እንንከባከብ ማለት ነው። እሺ አይዞን። ከዚህም በላይ ደግሞ ለሌላ ጊዜ ደግሞ በደንብ አድርጌ አስተካክዬ ጥፋት ቢኖረኝም አስተካክዬ እመጣለሁ። ላይክ፣ ሸር፣ ሰብስክራይብ
እና ውድ በሰዎች እንደዚህ ይሄን ይመስላል። ስለዚህ ለቀጣይ ደግሞ ጥፋት ካለኝ ደግሞ ኮሜንት ላይ ጻፉልኝ ማለት ነው። ስለዚህ የእናንተን ምክር ሰምቼ ለቀጣይ አስተካክዬ እንድመጣ ማለት ነው። ይሄን ይመስል ነበር የዛሬ ቪዲዮችን። በሌላ ቪዲዮ እስከምንገናኝ ድረስ ተሰናይ ሁሉ ለእናንተ ይሆን ማለት ነው። እወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ ማለት ነው። በእርግጥ አብረን እንለወጣለን፣ አብረን እናድጋለን። ለዚህ ቤተሰብ ያልሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። በእርግጥ አሁን ገና ጀማሪ ነኝ። ለቀጣይ ግን በጣም ብዙ ጠቃሚ የሆኑልን አንተ ጠቃሚ የሚላቸውን ነገሮች ሁሉ ይዘላችሁ የሚቀርብ ይሆናል ማለት ነው። በሌላ ቪዲዮ እስከምንገናኝ ሰላሙን፣ ፍቅሩን፣ አንድነቱን ሁሉ ያድለን። ባይ ባይ።